የፋኖ ትግል እንደ ኤሊ እየተንፏቀቀ ነው። የትም አይደርስም። 100 ተራሮች 200 ብትል ዘመነ ካሴ የትም እንደማደርስ አውቃለሁ። ውሸት ነው። አሁን ራሱ አንድ ተራራ አልተያዘ። እንኳን 100 ተራራ ሊያዝ በወር ውስጥ አንድ ተራራ ይዘው ከሆነ ያሳዩ አይችሉም። ውሸታችሁን ነው። ደሞ ህዝብ ማታለያ 100 ተራራ 200 እያልክ ተዋራለህ። ዝናቡ 100 ተራራ ማለት ስንት ነው? 100 ቀን ማለት 100 ቀን ማለት ስንት ነው? 3 ወር ከምናምን ማለት ይሄ 2 ወር ደረሰ። 1 ወር ቀርቷል ዘመነ ካሴ። ያም እንዳላችሁት እያለ ሄደ ስለሆነ ወጣና 6 ክላሽ 2 ሬዲዮ ምናምን ማርክ ያለው የ100 ተራራዎች እቅዳችን በደንብ እየሄደ ነው። አርዝናው ምንም እንደማታመጡ እኮ እያየን ነው። ምንም አይመጣም። ውሸት ነው አልኳቸው። አማራዎች አትስሙ። ደጀንን ያላስክ ሰውዬ በወራት ውስጥ ቤተ መንግስት እንይዛለን። አየው አስረስ ማርዳምጥ አማራ ላንተ ነው ምነግርህ። ለአንድ ግለሰብ እኔ አልታገልም። ለዘመነ ካሴ ወይም ላስረስ ወይም ለማርሸት ወይም ላሰግድ ወይም ለምሬ ወይም ለመሳፍን ታጋይ አይደለሁም። እኔ አስረስ እኮ በ3 ወር ውስጥ ጦርነቱን እንጨርሳለን ብሏል። ምን ይመስላል? ጦርነቱን የሚጨርሰው አዲስ አበባን ይዞ ነው ወይስ ባህር ዳርን ይዞ? እንደከናንት እንደ በጣም የአባቶችን ቤተ መንግስት በ24 ሰዓት ብለ አዋረድከን። የማታረጉትን እየቀባጠራችሁ ደጀንን ሳትስ ደብረ ማርቆስን ቤተ መንግስት አልያዝክም። እንኳን የምልክ ቤተ መንግስት ቀባጣሪ